በነገራችን ላይ የሶስት ቀን ነበር የሰጡ 3 ቀን ብቻ ነበር የሰጡ ስፖንሰር ለአንድ ወር ሲጠይቃቸው አይ ለአንድ ወር እየጠየቃቸው ወዲያው ጻፍ አድርገው ለ5 ቀን ብቻ ነው ብለው ወረቀት ሰጡ። የስፖንሰር እስከ ዛሬ አይዲውን አልሰጡትም። አይዲው እስካሁን ሰላም አለይኩም ወደ ፋንትሻ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ሰኢድ እንግዲህ የታሰረበትን ነገር አብራራ። እስከዛሬ ብዙ ነገር ሲባል ምናምን ነበረ። በሀናም ነው የታሰረው የሚል ነበረ። ግማሹም ደግሞ በሚያነሳሳቸው ጠብይ ዘር ግጭት ስለሚያደርግ ያን ልጅ ለምሳሌ ድቃላ ነህ አንተ አባትህ እንደዚህ አይነት ብሄር መሆን እናውቅ ያለው ያ ማለት ያ ብሄር ድቃላ ነው እንዳለ ማለት ነውና በዛም ነው ምናምንም እያሉ ነበረ። ያለው ነገር ዛሬ እንግዲህ ሰጥቷል ማብራሪያ። እስኪ እንስማው ሁሉንም ማለት ነው እንስማውና እናንተ ከዚህ ስሙና የታሰረበት ነው። እኔ እንጂ አላረጋገጡ መሰል ከሀገራቸው መውጣት እስካሁን አይዲውን አልሰጡት። በዚህ ደረጃ ነው እኛ እንጂ እነዛ የሚሉት ዝም ብሎ ነው የሄደው ወዘተ ወዘተ አያስፈልግም። አሁንም እንግዳ ነኝ፣ ለሀገሩ እንግዳ ነኝ ያለሁት እንደሰማችሁት ነው። ቀጣዩን ማሰማችኋለሁ። አሁንም ለሀገሩ እንግዳ ነኝ የተባለ በጊፍት ያው እርዱ ባይልም እሱ ጓደኞች እርዱት እያሉ ጊፍት እየሰጡት ነው። መቼም እሱ አፋፍ ተሰጦኛል ግን ለምሰጡ ያመሰግናሉ እያለ ነው። እና ያ ማለት አፍሪካ ነው። ኦኬ ሌላው ሲቀጥል ደግሞ ስፖንሰሩ ደግሞ ሰይድ ያሲን የሚባል ሰውዬ እንደው በራሱ አፍ ተናግሯል። ያ ደግሞ ስፖንሰሬ እቃሙን አልተሰጠም እስካሁን ድረስ የመኖሪያ ፈቃዱን እኔ የመውጣቴን አላመኑበትም መሰል እያለ ነው። ሶ ነገር የከረው ቀጣዩን ምስኪ ላሰማችሁ ስሙትና እናንተ ፈረዱ። ደግሞ እኔ ድምጽ ማስገባት የግድ ስለሆነ ነው ፍቅሮቼ። ሁሉም የሱ ድምጽ ብቻ መሆን የለበትም። እኔ አካውንቴ ጋር የኔ አካውንት ግዴታ የኔ ድምጽ መግባት አለበት። ምክንያቱም ባለዚህ ቻናል ባለቤት ወይዘሮ ፋንድሻ ወይዘሮ ፖፕኮርን ነኝ። ኦኬ ዱ ዩ አንደርስታንድ ሚ ማይ ፋሚሊ አንደርስታንድ ሚ። አረ የዚህነትን ቪዲዮ ላይክ አድርጉ እዩዋት እንጂ አልሰማችኋትም እንዴ? መጥፎ ሰዓት ለቅቄው አልታየም ወይስ ደልቼ ከእንደገና ልፖስታት? ወይ ሳልነግራችሁ ጸጉሬን ስትሻር ያረኩ ነው። ለቁምና ልንገራችሁ ፍቅሮች፣ ሳልነግራችሁ ጃኒ ማለት ነው። ጃኒ ያው ቤተሰቦቿ ጋር ዓመት በዓል ቪዲዮ ለቃል ነበረ። እዛ መድረክ ላይ ለቤተሰቦች ለእናቷ ሽፎን አልቀየረች። የእናቷ ሸርፋል አልተቀየረ። አቶ ሊያሾና ሌሎቹ ማለት ነው እሷ መሰሎች። የአባቷ ሱፍ ባለፈውም የለበሰው ነው ብለው ድሮ ፎቶ የተነሳበትን ፖስቶ ባንድ አድርገው አትቀይርም ምናም ብለው ጃኒ መተቸት ማለት ነው። ጃኒን ለመተቸት በነገራችን ላይ በጣም ብዙ አመት መልፋት ያስፈልጋል። የጃኒን ያክል የልጅ አስተዋይ እኮ ነው። ኧረ ምነው እንደሱ አይነት ልጅ በሰጠኝ እንደዚህ ቤት ገዝቶ አዲስ አበባ የሚያስገባ ጃኒ ማለት እኮ ከክፍለ ሀገር ከገጠር አዲስ አበባ ስትገባ እኮ የመጀመሪያ ፕላኔ እናቴን አዲስ አበባ ቤት ገዝቼ እናቴን ጎኔ ማድረግ ነው፣ አዲስ አበባ ማስገባት ያለ ጀግና እኮ ናት። ኪራይ ቤት ተቀምጣ ጠንክራ ሰርታ ብሯን ሴቭ አድርጋ ጌሟን ተጫውታ ገንዘብ ቡትቶ ሳያታልላት የማስታወቂያ ልብሶችን ብቻ እየቀያየረች ለራሷ ግን ልብስ ምንም ትታ አላማ አድርጋ ሴቭ አድርጋ በልጅነት አቅሏ ብሩን ከዛ ከ11 ሚሊዮን አካባቢ በላይ ምን የሚገርም አፓርታማ ቆንጅዬ ቤት ገዝታ ነው እናቷን አዲስ አበባ ያስገባችው። ለእናቷ ሰራተኛ ይዛ ፋብትና አድርጋ ምርጥ ቤት ከገጠር አውጥታ እያኖረቻቸው ነው። ካዳ ይሄን ያረገ ሴት እናንተ እንደምትሉት ለእናቷ ሽፎን መቀየር አቅቷት ነው? የአባቷን ሱፍ መቀየር አቅቷት ነው እናንተ እንደምትሉት? በነገራችን ላይ ወላጆች እኮ ምንም ልብስ ቢኖራቸው ምንም ነገር ቢኖራቸው እነሱ የሚወዱት ልብስ አለ። አንቺ የገዛሽላቸውን ሳይሆን ያን የሚወዱትን ነው የሚለብሱት። ብትሞቺ ብትፈርጪ አይደለም ልብስ እንኳን ወላጆች እኮ የብዙ ልጆች አግኝቻለሁ ቤት ሰርተው ማለት ሌላ ሀገር ላይ ወላጆቻቸው አዲስ አበባ ላይ ምናምን ቤት ሰርተው ከክፍለ ሀገር ኑ ግቡ ሲሏቸው አልገባም ልጅ የማላውቀው ሀገር ለመኩ ጎረቤቶች ጋር ልኖር የሚሉ አሉ። እንኳን አይደለም ልብስ ሴት የተመቸውን ነው የሚለብስ። እኔ አሁን አዳዲስ ልብስ ብዙ እያለኝ አሮጌ ልብሶች የምወዳቸው አሉ። በጣም የሚመቹ ኮንፈርት የሚሰጡኝ ማለት ነው። ሰው የተመቸውን ደስ ያለው ነው የሚለብሰው። ሙሽ ጃኒ ስላልገዛችላቸው
እንኳን አይደለም ልብስ እኮ ቪላ ቤት የሚገርም አፓርታማ ላይ ቆንጅዬ ጸዴ ገዝታ አስገብታቸዋለች። የእሷን ያህል የምታችት እንደሱ አድርጋቸው። አቶ ሊያሾ አንቺ የጃኒን ያህል ምን አድርገሻል? ቤተሰቦች ሳትሞትብሽ ለእናትሽ ምን አድርገሽላል ነበረ? ንገሪኝ እስኪ ምን አድርገሻል? እያንዳንዳችሁ ጃኒ የምትወቅሳ እየለጠፋችሁ ከድሮ ፈቶ ጋር ምን አድርጋችኋል? ለቤተሰቦቻችሁ ልጅ ወልዳችሁ ልካችሁ ከአረብ ሀገር እዛው ብትቱ ቤቷ እናትሽ ልጅሽን እያሳደገች አይደለ እንዴ? በተለይ አንዷ ማለት ነው የጃኒ ፈቶ ለጥፋ የድሮ ሱፊ አባቷ ምናምን ብላ የተናገረች ልጅ ዚነት ነው ምናምን አይዶን ነው ስሟ፣ ብቻ በዚህ ነው የሚነሳው። ሰቡራ አይዶን ነው እንደዛ ነገር ነው። እና አንቺ አሁን ማለት ነው ልጅሽን ቪዲዮዎችሽን ገብቼ እያየው ነበር። ልጅሽን ሀገር ልከሻል። ልጅሽ ደግሞ አዝላ እናትሽ እናትዋ ኑሪልኝ ምናምን ብለሻል። እና እናትሽ የተነሳችበት ቤት ግርግዳው ምንድን ነው? በፈጣሪ ስም ጅብሰም እንኳን እንደለው ግሬ ቀለም ተቀብቶ የድሮ ቤታችን አህዋል ማለት ድሮ እዚህ ሀገር ያደግንበት ቤት ጅብሰም የለውም ነበር። እንደዚህም ብሎ ቀለም ነበር የሚቀባው። እንደዛ ቀለም የተቀባ ቤት ልጅ አዝላ እየዞረች እናትሽ እንደዛ የፖሰሽ ቪዲዮ እናቴዋ ምናምን ብለሽ አቀናበርሽው። አሁን የአንቺ እናት የምትኖርበት ቤት እኮ ያ ቤት እንደዛ አይነት ቤት እኮ የጃኒ ቤተሰቦች እኮ ነበራቸው እኮ። አይሆንም፣ ጸድ ቤት መኖር አለባቸው። አዲስ አበባ ብላ ያመጣይናት። ስለዚህ ጃኒን ከመተቸት አንቺ መጀመሪያ እናትሽን ልጅሽን አታዛዝያት። እናትሽ ልጅሽን አታሳድግ፣ አንቺ ልጅሽን አሳድጊ። የወለሽ ያገባሽ እናትሽን እናትሽ እንድታሳድግ ነው። እናትሽን ሰራተኛ ለማድረግ ነው። እናትሽ ቃላት እንደ አንቺ እናት ናት እንጂ ከወለሽ አንቺና ባልሽ አሳድጊ፣ ወይም አትወለጅ አቅም ከሌለሽ የማሳደጊያ ኦኬ። ስለዚህ አንቺ ለራስሽ የሚነገርሽ ነሽ። እንኳን ጃኒ ልትተች ማለት ነው እኮ ግርም ይለኛል። ሰው ለምሳሌ ጥሩ ነገር ያደረገ ሰው ለወላጁ እንደው ቢተች እንኳን ኦኬ። ጭራሽ ቤተሰቦቿን ከክፍለ ሀገር አዲስ አበባ ያስገባችው ጀግና ልጅ ገንዘብ ያላታለላት ማስታወቂያ የምትለብሳቸውን ልብሶች ብቻ እየቀያየረች እሷ ለብሳ አስመስላ ራሷን ከሁሉ ነገር ቆጥባ ለዚህ ያበቃሽ ጀግና ልጅ ትተቻል እንዴ? በጣም ባለጌ ናቸው ወላሂ ላዚም በጣም ባለጌ። ሆይ እግር ጣቢዋንም አታክሉ። በዚህ ኑሮ አዲስ አበባ ቤተሰብ እኔ አላረኩትም። እኔ ማለት ነው እኔ የብዙ ምኞቴ ነው ከክፍለ ሀገር ቤተሰቦቼን አዲስ አበባ ማስገባት። ነገር ግን አላሳካሁትም። ኦኬ ለምን የለኝም፣ ድሃ ነኝ። እኔ ያላሳካሁትን ጃኒ ያሳክታ ደግሞ እንደው በምን አቅሜ ጃኒን የምተቸው? እግር ጣቢዋንም አላክልም። ፈጣሪ ሆይ የማያረግን ሰው መተቸት ሲኖርባቸው ጭራሽ ያረገውንም መተቸት። እንደው ሲጀመር ምን ጎደላቸው? እናቶሻሽ የለብስ እናቶሻሽ አይለብሱም እንዴ? ይለብሳሉ። አባቶችም ምንም ልብሱ ቢኖራቸው ተቀያሪ የሚወዱ ስፍ ደገመው ለበሰው ምን ይጠበስና እንዴ? ምን ጉር ናቸው? በፈጣሪ ስም የሚተቹትን ማጡ እንዴ! ስንት የሚተች ሞልቶ ጀግና ላይ መተቸት ምን ይባላል?